12ኛ ዙር ባለችው የሚሳኤል ማዕበል በእስራኤል ላይ የጀመረችውን ጥቃት አጠናክራ መቀጠሏን አስታወቀች። የኢምሬት መከላከያ ሚኒስተርም ከእኩለ ሌሊት በኋላ ኢራን አዲስ የሚሳኤል ጥቃት ከፍታብኛለች ብለዋል። ኢራን በሆርሙዝ በኩል ጠብታ ነዳጅ ማለፍ አይቻልም ብላ ውሳኔ አሳለፈች። ካለፉት ቀናት ከ170 በላይ ሚሳኤልና ከ300 በላይ የሚሳኤል ጥቃት ያስተናገደችው ኩዌትም ዛሬ ሌሊት ከ13 በላይ ሚሳኤል ተወንጭፎባታል። በአሜሪካ የጦር ቤዝም ከባድ ጥቃት ደርሷል። በሪያድ የአሜሪካ ኤምባሲም በድሮን ሲደበደብ አድሯል። ሂዝቦላህም ሚሳኤሎችን እያስወነጨፈ ነው። ኢራን ባለፉት ቀናቶች ከ650 በላይ የአሜሪካ ወታደሮችን አጥቅቻለሁ ብላለች። ለኳሹ አሜሪካም በ14 የመካከለኛው ምስራቅ የሚገኙ ዞኮቿን ከባድ የደህንነት ስጋት ላይ ስለሆናችሁ ለቃችሁ ውጡ በማለት አስታውቃለች። በአጠቃላይ ይህ አሜሪካ እስራኤልና ምዕራባውያን እንደ ጋዛ ወይንም ሶሪያ እነሱ አፍራሽ ሌሎች ደግሞ ፍራሽ የሚሆኑበት ጦርነት ሳይሆን አሜሪካንን እና የቀጠናው ሀገራትን ከባድ ዋጋ እያስከፈለ ያለ እስራኤልንም ወደ ጋዛነት እየቀየረ ያለ በቀጣይ የሁሉም የዓለም በሮች የሚያንኳኳና አሜሪካና እስራኤል በዘርፈ ብዙ ችግሮች ውስጥ የወጠሩትን የዓለም ሕዝብ ወደ ሌላኛ ዙሪት ውስጥ እየከተቱበት ያለ ጦርነት ነውም ተብሏል። ውድ የዞላ ኒውስ ቤተሰቦች ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደሚቀጥለው ጉዳይ እናልፋለን። በሪያድ የሚገኘው የአሜሪካ ኤምባሲ በድሮን ተመታ። ፕሬዚዳንት ትራምፕ ጠንካራ ያጸፋ እርምጃ እንደሚወስዱ ዝተዋል። መካከለኛው ምስራቅ ያለው ቀውስ ወደ አደገኛ ምዕራፍ ተሸጋግሯል። የሳውዲ አረቢያ መከላከያ ሚኒስቴር ዛሬ ማክሰኞ እንዳስታወቀው በሪያድ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች ጥቃት ደርሶበታል ብለዋል። በሪያድ የዲፕሎማቶች ዞን ወይም ዲፕሎማቲክ ኳርተር ከፍተኛ ፍንዳታ ድምፅ ተሰማ ሲሆን ወዲያውኑም ከኤምባሲ ግቢ ውስጥ ጭስ ሲነሳ ታይቷል። ሚኒስትሩም በኤምባሲው ህንፃ ላይ የደረሰው እሳት አደጋ ውሱን በመሆኑ በህንፃው ላይ መጠነኛ ጉዳት ማድረሱን ገልጾ ምንም እንኳ በህንፃው ላይ የደረሰው ጉዳት አነስተኛ ቢሆንም ፕሬዚዳንት ትራምፕ በሰጡት መግለጫ 6 የአሜሪካ ወታደሮች መገደላቸውን አረጋግጠዋል። ፕሬዚዳንት ትራምፕ ጥቃቱን ተከትሎ በሰጡት መግለጫ እጅግ ቁጣቸውን ገልጸዋል። በሪያድ ኤምባሲያችን ላይ ለተሰነዘረው ጥቃት ለ6 የአሜሪካ ወታደሮች ግድያ የአሜሪካ ምላሽ ምን እንደሚሆን በቅርቡ ታውቁታላችሁም ብለዋል። ይህ መግለጫ አሜሪካ በኢራን ላይ የሰነዘረች ያለውን ታላቅ ቁጣ የተሰኘውን ወታደራዊ ዘመቻ ወደ ሌላ ከፍተኛ ደረጃ እንደምታሸጋግረውም ፍንጭ የሚሰጥ ነው ብለዋል። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ዳግም ወደ ፍጥጫ እያመራ ባለበት በዚህ ወቅት ወደ ኤርትራ የተለያዩ ምርቶችን የላኩ የኢትዮጵያ ነጋዴዎች ቢሊዮን ብር የሚገመት ክፍያቸው እንዳልተፈጸመላቸውና ከፍተኛ ኪሳራ ላይ መውደቃቸውን በመግለጽ አቤቱታ እያሰሙ ነው። በሁለቱ ሀገራት መካከል ተጀምሮ የነበረው መደበኛና ኢመደበኛ የንግድ ልውውጥ አሁን ላይ በኤርትራ በኩል ለሚቀርቡ ምርቶች ክፍያ ባለመፈጸሙ ምክንያት ለከባድ አደጋ ተጋልጧል። ኢትዮጵያውያን ነጋዴዎችን በተለይ የቁም ከብቶችን፣ የኢንዱስትሪ ሸቀጦችን፣ ሲሚንቶና የተለያዩ የፍጆታ ዕቃዎችን ለኤርትራውያን ነጋዴዎች፣ ለግል ኩባንያዎችና ለመንግስት ተቋማት ጭምር ቢያቀርቡም ክፍያቸው ሊፈጽሙ እንዳልተቻለም ገልጸዋል። አቤቱታ አቅራቢዎች እንደሚሉት ምርቱ የተረከቡት የኤርትራ ነጋዴዎች ስልካቸውን ዘግተው የተሰወሩ ሲሆን የኤርትራ መንግስትም ተቋማትም ለቀረቡላቸው ክፍያ ጥያቄ ምላሽ ለመስጠት ፈቃደኛ አይደሉም ብለዋል። ይህ የነጋዴዎች ሮሮ የሚመጣው የኤርትራ መንግስት የኢትዮጵያ አየር መንገድ በቢሊዮን የሚቆጠር ገንዘብ ዕዳ ሳይከፍል ቀርቶ በቅርቡ ወደ ሀገሪቱ የሚያደርገውን በረራ በድንገት ማገዱ በሚታወስበት ወቅት ነው። አየር መንገዱም በኤርትራ ባንኮች ውስጥ ሀገሩ የቀረቡት የሽያጭ ገቢ ማውጣት አለመቻሉ የሀገሪቱ ግንዛሬ እጥረትና የፖለቲካ ውሳኔ ውጤት እንደሆነ ሲገልጽ ቆይቷል። አሁን ደግሞ የነጋዴዎች ክፍያ መታገድ አስመራ የኢኮኖሚ ግንኙነት እንደ ፖለቲካ መሳሪያ ብጠቀም በኢትዮጵያ ላይ ጫና ለመፍጠር እየሞከረች ነው የሚል ስጋት በባለሙያዎች ዘንድ እንዲያድግ አድርጓል ተብሏል። የኢትዮጵያ ነጋዴዎች ክፍያ አለማግኘታቸው በሁለቱ ሀገራት የግል ዘርፍ መካከል የነበረው ጥቂት መተማመን ሙሉ በሙሉ የሚያጠፋ ሲሆን ወደፊት ሊኖረው የሚችለውን የንግድ ትስስር ወደ ከፍተኛ ስጋት ቀናው ሲከታል ተብሏል። ኤርትራ የኢትዮጵያ አየር መንገድም ሆነ የግል ነጋዴዎችን ዕዳ ለመክፈሏ ሀገሪቱ በዓለም አቀፍ የንግድ ሕግና በሁለትዮሽ ስምምነቶች የምትመራ መሆኗ ጥያቄ ውስጥ ይጥላል። ይህም መገለል ሌሎች ዓለም አቀፍ ባለሀብቶች ወደ ኤርትራ ለመግባት ዳተኞች እንዲሆኑ ከማድረጉም በላይ በድንበር አካባቢ ባሉ ማህበረሰቦች ላይ ኢኮኖሚያዊ ጫና ይፈጥራልም ተብሏል። ነጋዴዎቹም በህጋዊ መንገድ ክፍያ ካላገኙ ወደ ህገወጥ ኮንትሮባንድ ንግድ ወይም ወደ ግጭት ሊያመሩ የሚችሉ ስሜት ሊቀሰቀሱ ይችላሉም ተብሏል። በአጠቃላይ የኢትዮጵያ ነጋዴዎች ያቀረቡትን አቤቱታ በሁለቱም ሀገራት መካከል ያለው ግንኙነት ምን ያህል እየሻከረ መምጣቱን የሚያሳይ
ሌላኛው ማሳያ ሲሆን የኢትዮጵያ መንግስትም የዜጎቹን ጥቅም ለማስጠበቅ አስቸኳይ የዲፕሎማሲያዊ ጣልቃ ገብነት እንዲያደርግ ከፍተኛ ጫና ያረፈበት ይገኛል ሲሉ አሳስበዋል። የተወደዳችሁ የዞላ ቤተሰቦች ቻናሉን ኮመንት ላይ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን